እንግዲህ ሜትሮንዳዞል ሶስት ስራዎችን ነው የሚሰራው። የመጀመሪያው አንቲ ኢንፌክቲቭ ነው፣ ሁለተኛው አንቲ ፕሮቶዚያል ነው፣ ሶስተኛው ደግሞ አንቲ አልሰር። ሰላም እንዴት ናችሁ? ዛሬ ሜትሮንዳዞል ይዤላችሁ መጥቻለሁ። እንዴት ነው ሜትሮንዳዞልን መጠቀም የምንችለው ይላል። እንግዲህ ሜትሮንዳዞል ሶስት ስራዎችን ነው የሚሰራው። የመጀመሪያው አንቲ ኢንፌክቲቭ ነው፣ ሁለተኛው አንቲ ፕሮቶዚያል ነው፣ ሶስተኛው ደግሞ አንቲ አልሰር ኤጀንት ነው። ዛት ሚንስ ምን ማለት ነው? አንቲ ኢንፌክቲቭ ነው ስንል ለምሳሌ ፕሪኦፕሬቲቭ ኦፕራሲዮን ምናምን ሲኖር ሴፕስ እንዳይፈጠር አናኤሮቢክ ኢንፌክሽኖች ላይ ያክምልናል። በሁለተኛው ደረጃ አንቲ ፕሮቶዚያል ስንል ምንድነው? አሜቢክ እና ጃርዲያን ያክምልናል። ሶስተኛው ደግሞ ምንድነው? ይሄ አንቲ አልሰር ነው ስንል ላይክ ፒዩዲ የጮጋራ ኬስ ሲኖር በኤች ፓይሎሪ የሚመጣ ባክቴሪያን ያክምልናል ማለት ነውና ሜትሮንዳዞል በጣም የሚወደድ መድኃኒት ነው። ኢንተራክሽን አለው፣ ከአልኮል ጋር አይታዘዝም። ድራግ ኢንተራክሽን ከዋርፋሪን፣ ከሊቲየም፣ ከፌኔቶይን ጋር ሜትሮንዳዞል አይታዘዝም። ለምሳሌ ከዋርፋሪን ጋር ከታዘዘ ዋርፋሪን አንቲኮአጉላንት ነው። ከሜትሮንዳዞል ጋር በሚሰጥበት ሰዓት ላይ የዋርፋሪን ኢፌክቲቭ ከፍ ስለሚያደርገው ብሊዲንግ ይፈጠራል ማለት ነው። እንደ ሳይድ ኢፌክት ስናይ ደግሞ ሳይድ ኢፌክት ቀለል ያለ ሳይድ ኢፌክት አለው፣ ግን ኮመን ሳይድ ኢፌክት የምንለው ሜታሊክ ቴስት በዋናነት ይጠቀሳል። ላይክ ስቴቨን ጆንሰን ሲንድሮም፣ ዲዝነስ፣ አኖሬክሲያ፣ ሎስ ኦፍ አፒታይት ማለት ነው እና እንዲህ አይነት ነገሮች አልፎ አልፎ ይታዩበታል። ፈርስት ትራይሚስተር ላይ ፕሬግናንት ውመን ላይክ ኮንትራ ኢንዲኬሽን ነው። ሜትሮንዳዞል በጣም አሪፍ መድኃኒት ነው። አዳዲስ ሀሳብ አዳዲስ መድኃኒቶች የሚሰራላችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ይመቻችሁ።